በሀገራችን ጨጓራዬን አመመኝ የማይለውን ሰው ማግኘት ከባድ ነው። ብዙዎቻችን የምናስበው ከምግብ ጋር ብቻ የተያያዘ ይመስለናል። እውነታው ግን ከዚያ የራቀ ነው። ዛሬ ጨጓራችንን የሚያቆስሉ 4 ዋና ዋና መንስኤዎችን እና በቀላሉ እንዴት መከላከል እንደምንችል እናያለን። አንደኛው መንስኤ ሄሊኮባክተር ፓይሎሪ ወይንም ኤች ፓይሎሪ ባክቴሪያ በሚባለው ጨጓራችን መቁሰል ይችላል። ለጨጓራ ቁስል ትልቁ ተጠያቂ ይህ ሄሊኮባክተር ፓይሎሪ የተባለ ባክቴሪያ ነው። እንዴት ይከሰታል? ይህ ባክቴሪያ በተበከለ ምግብ እና ውሃ አማካኝነት ወደ ሰውነታችን ይገባል። ምን ያደርጋል በሚለው የጨጓራችንን የመከላከያ ግድግዳ በመብላት ጨጓራችን በራሱ አሲድ እንዲቆስል ያደርጋል። ብዙዎቻችን መድኃኒት ደጋግመን ወስደን ህመሙ አልተው ሲለን ተስፋ እንቆርጣለን። ነገር ግን ሳይንስና ተፈጥሮ የሚነግሩን አንድ ትልቅ ምስጢር አለ። መድኃኒት ብቻውን ሳይሆን በምንመገባቸው ምግቦች ለዚህ ባክቴሪያ ዋና ጸር ሊሆኑ ይችላሉ። ዛሬ በኩሽናችን ውስጥ የሚገኙ 5 አስገራሚ የባክቴሪያው ጠላቶችን እናያለን። በሁለተኛው የህመም ማስታገሻ መድኃኒቶችን መውሰድ። ብዙዎቻችን ራስ ምታት ወይም የሰውነት ህመም ሲሰማን ማስታገሻ ያለ ሐኪም ትዕዛዝ የምንወስዳቸው መድኃኒቶች ለጨጓራ በሽታ ዋነኛ መንስኤ ናቸው። እንደ አስፕሪን፣ ዳይክሎፌናክ እና አይቡፕሮፌን ያሉ መድኃኒቶች የጨጓራ ግድግዳን የሚያጠናክረውን ሆርሞን ስለሚቀንስ ጨጓራችን በቀላሉ እንዲቆስል ያደርጋሉ። ሶስተኛው መንስኤ የአኗኗር ዘይቤ ወይንም ላይፍ ስታይል ፋክተርስ የምንለው ይሆናል ማለት ነው። እዚህ ጋር ብዙዎቻችን የምንሳሳትባቸው ነጥቦች አሉ። አልኮል በብዛት በመጠጣት የጨጓራችን ግድግዳ ይቆስላል ወይንም ኢሮድ ያደርጋል። ሌላኛው ደግሞ ሲጋራ ማጨስ የጨጓራ ቁስለት ቶሎ እንዳይድን እንቅፋት ይሆናል። በጣም ቅመም የበዛባቸው ምግቦች ለሁሉም ሰው ባይሆኑም ጨጓራቸው ለተጎዳ ሰዎች ግን ህመሙን ያባብሳሉ። አራተኛው ጭንቀት። በጭንቀት ምክንያት ጨጓራችን ሊያመን ይችላል ብሎ ሊጠይቁ ይችላሉ። አዎ፣ ከፍተኛ ጭንቀት ከጨጓራችን ውስጥ የአሲድ መጠንን ይጨምራል። በሰውነታችን ውስጥ አእምሮ ከጨጓራ ጋር የሚገናኝበት መስመር ወይንም ገት ብሬን አክሲስ የሚባል ቀጥተኛ የመገናኛ መስመር አለ። ስንጨነቅ አእምሯችን ለሰውነታችን አደጋ አለ የሚል መልእክት ይልካል። በዚህ ጊዜ ሰውነታችን እንደ ኮርቲዞል ያሉ የጭንቀት ሆርሞኖችን በከፍተኛ ሁኔታ ያመነጫል። እነዚህ ሆርሞኖች ደግሞ በጨጓራችን ውስጥ ያለውን የአሲድ መጠን እንዲጨምር ያደርጋሉ። ከዚህም በበለጠ ስንጨነቅ የጨጓራችን የምግብ መፍጨት ሂደት ይቆማል ወይንም ይዘገያል። ምክንያቱም ሰውነታችን ጉልበቱን በሙሉ ጭንቀቱን ለመቋቋም ስለሚያውለው ለምግብ መፍጨት የሚሄደው የደም ዝውውር ይቀንሳል። ይህ ደግሞ የሆድ መነፋት፣ ቃጠሎ እና ቁርጠት ይፈጥራል። ለረጅም ጊዜ በጭንቀት ውስጥ የምንቆይ ከሆነ ደግሞ የጨጓራችን መከላከያ ግድግዳ እየሳሳ ይሄድና ቁስለት ወይንም አልሰር በቀላሉ እንጋለጣለን። መፍትሄው ምንድነው? የጨጓራ ህመማችን መንስኤው ጭንቀት ከሆነ መድኃኒት ብቻ መውሰድ ዘላቂ መፍትሄ አይሆንም። ከምግብ ቁጥጥር ጎን ለጎን አእምሯችንን ማረጋጋት አለብን። በቂ እንቅልፍ መተኛት፣ ስፖርት መስራት እና በጭንቀት ጊዜ በጥልቅ መተንፈስ ወይንም ዲፕ ብሪዚንግ የጨጓራችን አሲድ እንዲረጋጋ ትልቅ ሚና ይጫወታል። በሌላ በኩል ሄሊኮባክተር ፓይሎሪ ወይንም ኤች ፓይሎሪ እንዴት መከላከል እንችላለን በሚለው ሄሊኮባክተር ፓይሎሪ በተፈጥሯዊ መንገድ ለማከም የሚረዱ ዘዴዎች ባክቴሪያውን በቀጥታ ለመግደል ባለፈ የጨጓራ ግድግዳ እንዳይቆስል የመከላከል እና የባክቴሪያውን ስርጭት የመቀነስ አቅም አላቸው። አንደኛ ማር በተፈጥሮ ጸረ ባክቴሪያ ወይንም አንቲ ባክቴሪያል ባህሪ አለው። ጥናቶች እንደሚያሳዩት ማር የባክቴሪያውን እድገት የመግታት አቅም አለው። በተለይ በባዶ ሆድ 1 ማንኪያ ማር መውሰድ የጨጓራ ግድግዳውን ለማለስለስ ይረዳል። ሁለተኛ ነጭ ሽንኩርት ወይንም ጋርሊክ። ነጭ ሽንኩርት በውስጡ አልሲን የተባለ ንጥረ ነገር ይይዛል።
ይህ ንጥረ ነገር ኃይለኛ ጸረ ባክቴሪያ በመሆኑ ሄሊኮባክተር ፓይሎሪ ለመዋጋት ይረዳል። በየቀኑ 1 ወይንም 2 ፍሬ ነጭ ሽንኩርት ከምግብ ጋር መውሰድ ይመከራል። ግሪን ቲ ወይንም ደግሞ አረንጓዴ ሻይ የምንለው ማለት ነው። ግሪን ቲ በውስጡ ካትኪን የተባሉ ጸረ ኦክሲዳንት ንጥረ ነገሮችን ይይዛል። እነዚህ ንጥረ ነገሮች ባክቴሪያው የጨጓራ ግድግዳ ላይ እንዳይጣበቅ እና ጉዳት እንዳያደርስ ይከላከላሉ። ፕሮባዮቲክስ ወይንም ደግሞ እርጎ ብንጠቀም ፕሮባዮቲክስ ማለት ለሰውነታችን ጠቃሚ የሆኑ ባክቴሪያዎች ናቸው። እነዚህ ጠቃሚ ባክቴሪያዎች ከሄሊኮባክተር ፓይሎሪ ጋር የመሻማት ባክቴሪያውን መጠን ይቀንሳሉ። እንደ እርጎ ያሉ ምግቦች አዘውትሮ መመገብ የጨጓራን ጤንነት ይጠብቃል። 5ኛው የወይራ ዘይት ወይንም ኦሊቭ ኦይል። የወይራ ዘይት በውስጡ ያሉ ንጥረ ነገሮች ከ8 በላይ የሚሆኑ የሄሊኮባክተር ፓይሎሪ ዝርያዎችን የመከላከል አቅም እንዳላቸው ይነገራል። በምግብ ውስጥ የወይራ ዘይት መጠቀም ለጨጓራ ጤንነት ጠቃሚ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ጥያቄ ወይንም ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።